8 መሰረታዊ የቴኳንዶ ጥያቄዎች። አንደኛ፣ ቴኳንዶ የተመሰረተው የት ሀገር ነው? አ ደቡብ ኮሪያ፣ ለ ሰሜን ኮሪያ። 3 2 1 go ወደ ሁለተኛ ጥያቄ እንለፍ። ዘ ፋዘር ኦፍ ቴኳንዶ ወይንም ደግሞ የቴኳንዶ አባት ተብለው የሚታወቁት ከሚከተሉት መካከል የትኛው ነው? ሀ ጀነራል ቾይ ሆንግ ሂ፣ ለ ኪም ኦን ዩንግ። 3 2 1 go ሶስተኛ፣ ከሚከተሉት የቴኳንዶ ስታይሎች መካከል የትኛው ነው መጀመሪያ የተመሰረተው? አ ኢንተርናሽናል ቴኳንዶ፣ ለ ወርልድ ቴኳንዶ። 3 2 1 go አራተኛ፣ ኢንተርናሽናል ቴኳንዶ የሚጠቀመው የቴኳንዶ አጻጻፍ ትክክለኛ የሆነው የትኛው ነው? ሀ ቴኳንዶ ሃይፈን ያለው፣ ለ ቴኳንዶ ሙሉ ምንም አይነት ሃይፈን የሌለው። 3 2 1 go አምስተኛ፣ ወርልድ ቴኳንዶ የሚጠቀመው የቴኳንዶ አጻጻፍ የትኛው ነው? ሀ ቴኳንዶ፣ ለ ቴኳንዶ የትኛው ነው? 3 2 1 go ስድስተኛ፣ የአይቲኤፍ ቴኳንዶ መስራች ማን ይባላል? ሀ ጀነራል ቾይ፣ ለ ኪም ኦን ዩንግ። 3 2 1 go ሰባተኛ፣ የወርልድ ቴኳንዶ መስራች ማን ይባላል? ሀ ኪም ኦን ዩንግ፣ ለ ጀነራል ቾይ። 3 2 1 go የመጨረሻው ጥያቄ የሚሆነው አይቲኤፍ ቴኳንዶ በስንት ዓመተ ምህረት ተመሰረተ? አ በ1966፣ ለ በ1973። 3 2 1 go እንግዲህ መልሳችሁን ኮሜንት ላይ ያሳውቁኝ። መልካም ጊዜ